ዘውጁና በማለት ዓለምን ያዳረሰችው የዚህ ድምጽ ባለቤት ይቺ ናት። እስቲ ተመልከቷት። السلام عليكم. زوجونا. በትዳር ጉዳይ መወቀስ ካለበት ማንን ትወቅሳላችሁ? እስቲ በኮመንት ላይ ሐሳባችሁን አስፍሩ። አንዳንድ ሰዎች እንዲህ ይላሉ፣ አብዛኛው ሰው ማግባት ጠፍቶት ወይም ጥቅሙን ሳያቀርቶ አይደለም የማያገባው ፍሉስ ወይም ገንዘብ አጥቶ ነው እንጂ ይላሉ። ላጤዎች ገንዘብ ተኝተን እያደርን ከሰማይ እንዲወርድልን የምንፈልገው። ባይገርማችሁ አንዳንዶቹማ የሚያጅብ ህልም ነው ያላቸው። ቀልድ ይሁን የምር ባይታወቅም ጠንካራ መጅሊስ ቢኖረን ኖሮ ወጣቱ በጀማዓ ይዳር ነበር። ይሄ መጅሊሱ ድክመንት ነው ብለውም የሚያነሱ አሉ። ለምን ይሄን አልክ ሲባል ደግሞ መላሹ ምን ይላል? አጋች የማይጠይቀውን ብር አባቷ እየጠየቁ ቤት በኩል እናግባ። ቢላሂ አለይኩም ቀዱ ቀል ነውና ሀቢቢ፣ መጀመሪያ ስራ ሳንንቅ ተፍ እንበል፣ ራሳችንን እንለውጥ።